ኢድ ሙባረክ በማለት እንጀምራለን። እንግዲህ በያላችሁበት እንደኛው ሞቅ ደመቅ ብላችሁ በዓሉን እያከበራችሁ እንደሆነ ተስፋ እናደርጋለን። ዛሬ የ1442ኛውን የኢድ አልአድሃ በዓልን ምክንያት በማድረግ ውድ እንግዳ ጋብዘናል። እንግዳችን መሐመድ ካሊድ የዳናው ይባላል። ከሱም ጋር ስለ መንዙማ ነው የምናወራው። እንግዲህ መንዙማ በሀገራችን በተለያዩ ክፍሎች ለተለያየ በዓል ማድመቂያም ፈጣሪንም ማወደሻም ለምስጋናም እንግዲህ በተለያየ ቦታ የመንዙማ ይባላል። ዛሬ ደግሞ ኢድን እንዴት በመንዙማ ማድመቅ እንችላለን፣ መንዙማ ከየት መጣ የሚለውን ከውድ እንግዳችን ከመሐመድ ካሊድ የዳናው ጋር ያለንን ጨዋታ እንጀምራለን ማለት ነው። መሐመድ እንግዲህ እንኳን ደህና መጣ። በቅድሚያ እንኳን አደረሰህ ኢድ ሙባረክ ብያለሁ። እንኳን አብሮ አደረሰን። ፕሮግራሙን እዚህ ስለጋበዛችሁኝ እጅግ በጣም ከፍ ያለ ምስጋና አለኝ። እኔ ያው መሐመድ ካሊድ መሐመድ እባላለሁ። የተወለድኩት ዳናና ዳና አካባቢ ስለሆነ ነው ብዙ ጊዜ መሐመድ ካሊድ የዳናው የተባልኩት ማለት ነው። እና ያ ነው ዳና በምን ይታወቃል? ዳና አዝሃሩል ሀበሻ በእውቀት ይታወቃል። ኦልሬዲ የሀገሪቷ ዩኒቨርሲቲ በመባል ይታወቃል በሙስሊሞች። ማለት አንድን ሰው ዩኒቨርሲቲ አድርገው የሚያወጡበት 12 ዲፓርትመንት አለ። 12ቱም ዲፓርትመንት ግራጁዌት አድርጎ ነው ሰው የሚወጣው። በ12 ፊልድ ግራጁዌት ያደርጋል ማለት ነው። መንጢቅ፣ በላጋ፣ ተፍሲር፣ ፊቅህ፣ ሐዲስ በቃ እነዚህ አሩድ ምናምን የተለያዩ አሉ እና እነዚህን ዲፓርትመንት ሁሉም ሰው አውቋቸው ተምሯቸው በእነሱ ብቃት ኖሮት ሰርቲፋይድ ከተደረገ በኋላ ወደ ሌላ ሀገር ሄዶ ደግሞ ያስተምራል። እና ዳና የእውቀት ሴንተር ነው። እንደውም ምን ይባላል አዝሃር የሚባል በዓለም ላይ የሚታወቅ ትልቅ ዩኒቨርሲቲ አለና ወሎ አዝሃሩል ሀበሻ በመባል ይታወቃል። ወሎ የአዝሃር ዩኒቨርሲቲ ነው የሚባል። አዝሃር ዩኒቨርሲቲ የተባለበት ምክንያት በዚህ በዳና በሚባለው የእውቀት ሴንተር ምክንያት ነው አዝሃር የተባለው። እና በዚህ ይታወቃል የግብጽ ያለ ትልቅ ዩኒቨርሲቲ ነው፣ ዓለም አቀፍ ዩኒቨርሲቲ ነው። እና የእስላሚክ እውቀቶች በጣም በሰፊው የሚሰጥበት ዩኒቨርሲቲ ነው። እና ወሎ አዝሃሩል ሀበሻ የኢትዮጵያ ወይ የሀበሻ ዩኒቨርሲቲ ተብሎ ይታወቃል ወሎ። እና ወሎ በዚህ ስም እንዲጠራ ምክንያት የሆነው ትልቁ ዳና የሚባለው ቦታ ነው። እና ያ ነው ዳና ማለት ነው። አይ ጥሩ እሺ። እንግዲህ ያው ዛሬ የምናወራው ስለ መንዙማና ቁርአንን ደግሞ በዜማ በቅላጼ ከመቅራት ጋር ነውና እስኪ ወደ ዛሬ ወደ በዓል ስንመጣ እንግዲህ ኢድን በማስመልከት አንዱ ጧት ላይ የኢድ ሰላት አለ። ከሱም ጋር ያይዘን አሁን ዛሬ ስለ መንዙማ ነው የምናወራው እና እስኪ መግቢያ ያክል መንዙማ እንዴት ተጀመረ? ስንት አይነት መንዙማዎች አሉ? ወይም ለኢድ ራሱ የሚባሉ አይነት መንዙማዎች ካሉና ስለ አከባበሩ እንደሱ ብትነግረን የተወሰነ። ያው ዛሬ ፕሮግራማችን ስለ መንዙማ እንዳለው ነው። መንዙማም ደግሞ ሀገራችን ትላልቅ ዓሊሞች መሻይኾች ማለት ነው የኢስላሚክ ስኮላርስ የሚባሉት አብዛኛው ሰርተውታል። ማለት መንዙማን በአራት ከፍለው ያዘጋጁት። አንድ ያዘጋጁት ለኢድና ለሰርግ አንድ አይነት ነው። እንደገና ለዱዓ አለ፣ እንደገና ለረመዳን አለ፣ እንደገና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልደት ወይም መውሊድ ለሚባለው አዘጋጅቶና አሰናድተው ያስቀምጡበት ሁኔታ ነው ያለውና እንዳልሽው መንዙማ ከኢድ ጋር በተያያዘ የሚሰራ ማለት ግን ከመንዙማ በፊት ኢድ አድሃ ይባላል። ይሄ አረፋ በመባል ነው። 10ኛው ላይ ውቁፍ የሚባል አረፋ የሚባል ነገር አለ። ሁሉም የዓለም ሰው እዛ ሄዶ በእድሜው አንድ ጊዜ ግድ ነው ሀብት ላለው ሀብታም ለሆነ ሄዶ እስኪመጣ ድረስ ቤተሰቡም እሱም የማይቸገር ሰው የሚሄድ ግዴታ አለበት ማለት ነው። ሐጅ ይባላል። ይሄ አረፋ ነው። ሂደቱ ደግሞ ሐጅ የነቢዩላህ ኢብራሂምን ወይም አብርሃምን የሁሉም የነቢያት አባቶች ናቸውና አብርሃም የእሳቸውና ፋሚሊ ማስታወስ ነው አብዛኛው የዚህ አረፋ ሂደት። ሌላው ደግሞ ምንድነው የእርድ ይታረዳል በአረፋ። ሁሉም ሰው ያርዳል፣ ያለው ያርዳል። ባረደው ልክ ትልቅ ምን እንዳለው ከፈጣሪ። ሶስት ደግሞ ምንድነው የሚሆነው የታረደው ነገር ለሶስት ይከፈላል። ለሶስት ይከፈልና 1/3ኛውን ራሱ እዛው ለሚመጣ ለቤተሰብ እንግዳ ምናምን ተሰርቶ ይዘጋጃል። እንኳን አድረሳችሁ ብሎ ለሚመጣ አብሮ ተካፍሎ የሚበላ ነው። 1/3ኛው ደግሞ በጎረቤቱ ላሉ ማረድ ለማይችሉ ስጋ መቅመስ ለማይችሉ ኢዱን ወይም በዓሉን ከስጋ ውጭ ባልሆነ መልኩ እንዳያሳልፉ ግድ ነው መስጠት ነው። 1/3ቱ የሱ አይደለም የድሃ የሚሰጥ ነውና በአካባቢው ላሉ በጎረቤቶች ላሉ የሚሰጥ ነው።
አንድ ሶስቱን አስቀምጦ ቤተሰቦቹ ጋር የሚበላው ነው ማለት ነው። በዚህ መልኩ ሰው ተሳስቦና ተፋቅሮ ተከባብሮ አንድ ሆኖ ኢዱን እንዲያሳልፉ የሚያደርግ ትልቅ በዓል ነው ያ ኢድ አል-አድሃ ማለት ነው። እና በዓሉ ከሞላ ጎደል ይሄን ይመስላል። ራሱን የቻለ ፕሮግራም ካለው ከባድ ስለሆነ ሰፊ ስለሆነ ማለት ነው። በትንሹ ይሄን ይመስላል የኢዱ ማንነት ማለት ነው። ሌላው ቅድም እንዳልኩሽ ኢድ ላይ የሚደረጉ መንዙማዎች አሉ። ለምሳሌ ወሲዐል ከረም ወሲዐል ከረም አላህ ወሲዐል ከረም ሶመዱ መልኩ ሰለላሁ ዐላ እያሉ የሚባሉ በኢድና ለሰርግ ብለው ታላላቅ ዓሊሞች ያዘጋጁት መንዙማ ነው። ወሲዐል ከረም ወሲዐል ከረም አላህ ወሲዐል ከረም ወሲዐል ከረም አላህ وسع الكرم علينا عمر الله وسع الكرم سعد وترى الله وسع الكرم مثل نبرا الله وسع الكرم قرآن سترى الله وسع الكرم وسع الكرم وسع الكرم الله وسع الكرم وسع الكرم الله وسع الكرم طيب قوين الله وسع الكرم أمر لما يهد الله وسع الكرم قد علينا الله وسع الكرم زاغزال زنتي الله وسع الكرم ይሄ ለኢድ ቀን በሰፊው የሚደረግና ግጥሞች በብዛት ተዘጋጅተውለት ያለና ተደራጀ የሆነ ለኢድ የምትዩ መንዙማ ነው። አሁን እነዚህን የሚለያቸው የኢዶቹን ግጥሙ ይዘቱ ነው ወይስ ዜማው ነው? እንዴት ነው የምንለየው? አሁን እነዚህ የኢድ ናቸው ይሄኛው ብለን ስንከፋፍል በምንድን ነው? ግጥማቸው ነው የሚለየው? ዜማው ይለያያል? ክፍል አላቸው? ማለት ዜማውም ይለያል፣ ሁለት ግጥሙም ይለያል፣ ይዘቱም ይለያል። ምክንያቱም ለምሳሌ ዱዓ ላይ ሲሆን የሚለመነው ፈጣሪ ነው። ዱዓ ማለት ልመና ተማጽኖ ነው፣ አላህን ተማጽኖ ነውና አላህን በምትማጸኑ ሰዓት የሚገናኘው ይሄ ከአላህ ጋር በተያያዘ ነው። ለምሳሌ ጌታችን ፈጣሪያችን አላህ ረሂም ነው። ስለዚህ የሚለመደው በዝነት እየተባለ ያ አርሐመር ራሒሚን ያ አርሐመር ራሒሚን ያ አርሐመር ራሒሚን ይርሐምና ወልሙስሊሚን እያልሽ አላህን ትማጸኛለሽ ማለት ነው። ይሄ ይዘቱ ከአላህ ጋር በተያያዘ ዱዓ ነው። የተለያዩም አሉ እነሱን ታስንተት ያለሽ ማለት ነው። እንደገና ደግሞ ቀጥሎ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ዓለምን ሊቀይሩ ዓለምን ሊያስተካክሉ ለዓለም ረህመቱ ወመዝነቱ ነው የመጡ ናቸው እና እችን ምድር ከጨለማ ወደ ብርሃን የመለሱና ታላቅ ኢስላም ናቸው ማለት አባት ናቸው ማለት ነው። ኢስላም አስተማሪ ናቸው። እኒህ ነቢ ደግሞ የተወለዱበት ቀን መውሊድ የሚባል አለ። ረቢዑል አወል 12ኛው ቀን ላይ የሚከበር በዓል አለ። በዛ በዓል ላይ ደግሞ ነቢዩን የሚያወድሱ ታላቅ የሚገርሙ ግጥሞች አሉና እነሱ ይሰራሉ ማለት ይዘቱና ቅርጹ ሁሉም ተደራጅቶና ፍሰቱ ውቅረቱ ምጥቀቱ የሚገርምሽ ነውና በደንብ አደራጅተው ውስጥሽን ሩህ የሚባል ነገር አለ ውስጣችን እና ሰዋዊ ስጋችን አለና የሰው ልጅ ውቅረት ብዙ ነገር አለውና ከዛ ውቅረቱ ሩህ የሚባለው ነው እንትን እንዲህ አንስቶ ወደ ሰማይ ምን ወደ ላይ የሚያመጥቅ ገብቶሻል አእምሮን እንዲህ መግዛት በሚችል መልኩ በቃ አደራጅተው ፍሰቱ ውቅረቱ የግጥሙ ምጥቀት መልእክቱ በጣም የሚገርም አድርገው ሰርተውታልና እንደዚህ አይነት ነገር ይዘት ያለው ከረሱል ጋር በተያያዘ አለ ማለት ነው። እንደገና ደግሞ ከረመዳን ላይ የሚባል አለ። ረመዳን ሶላተ ተራዊህ የሚባል ነገር ሶላተ ተራዊህ በራሱ የእረፍት ሶላት እያረፍሽ የምትሰግጂው ነውና ስታርፊ ሌላ ነገር ከማለት ከረሱልና ከአላህ ጋር በተያያዘ የሚባሉ ነገሮችን አስቀምጠዋል ማለት ነው። እና ካስቀመጡት ውስጥ ቅድም አንዱ ያ አርሐመር ራሒም ነው ገብቶሻል። ሌላው ደግሞ ላኢላሃ ኢለላህ የሚሉ ደግሞ አሉ። እንደገና ደግሞ የሼኽ ሾንኪ ኪታብ አለ ማለት ነው። እነዚህን ኪታቦች በረመዳን በመሀል እየተባሉ ተደረጁ ናቸውና በመሀል እየተባሉ ኪታቦች ማለት ያው በኪታብ በመጽሐፍ መልክ አዘጋጅተው ያስቀመጡት ኪታብ አለ ማለት ነው። ቢጃሂ ሰይዲ እያሉ ማለት ነው የሚሉትና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተማጽኖ አድርገው ተወሱል አድርገው ከዛም አላህን የሚማጸኑበት ረመዳን ስለሆነ ሰፊ ረህመት ከሰዓት የምንወጣበት ስለሆነ ያን አደራጅተው በተራዊህና አውራደ ደሞ የሚባል አለ። እሱንም አዘጋጅቷል በረመዳን ለምሳሌ ቢዲ ያ ረሱላህ
ካስፈለገ እሱ በኋላ እንለዋለን ስላለ እነሱን አደራጅተውና አዘጋጅተው ለረመዳን በሚሆን ደግሞ አዘጋጅ ይዘቱ ከረመዳንና ራስሽን ከመጥፎ ነገር ሰብስበሽ ከተለያዩ ነገሮች ሰብስበሽ ቀጥታ በቃ ወደ ለአንድ ወር ራስሽን ለአላህ እጅ ሰጥሽ እንድትኖር የሚያደርጉ ውስጥሽን የሚበረብሩ አእምሮሽን መግዛት የሚችሉ ይዘት ያለው መጽሐፍ አዘጋጅተዋል ማለት ነው። በግጥምና በዜማ ማለት ነው። እሱም አለ እሱም አለ። ሌላው ቅድም እንዳልኩሽ የሰርግ ነው፣ የዱዓ ነው፣ የመውሊድ በአራት መልኩ ከፍለው ያዘጋጁት ነገር ነው ያለው መንዙማ በሀገራችን ላይ። እንግዲህ ስለዚህ መንዙማ በዓልንም ለማክበር ደስታን ለመግለጽ ለሰርግም እንዲሁም ሃይማኖታዊ በሆነው መልኩ አላህን ለማመስገን ለመለመን ለዱዓም ብዙ እንትን አለው ማለት ነው። ብዙ ጥቅሞች አሉት። እንዴት ታየዋለህ ታዲያ አሁን በፊት ከነበረው ትውልድ እና የአሁኑ ትውልድ የመንዙማው ይዘቱ እየተቀየረ ነው? አንድ አይነት ነው ወይስ የአሁኑስ ትውልድ እንዴት ይዞታል? ማለት ምንድነው የመንዙማ አርትና ሚዲያ ዓለምን መቆጣጠር የሰውን አእምሮ መግዛት የምትፈልጊው መልእክት ለማስተላለፍ ቀላል መንገድ እና ተጽዕኖ ፈጣሪ አርትና ሚዲያ ነው። አንዱ አርት ያሁን መንዙማ የምንለው ነገር ነው እና የምትፈልጊውን በቀላሉ መልእክት በቀላሉ ማስተላለፍ ትችላለሽ። ብዙ ሳትደክሚ ብዙ ዛዛታ ሳታበዢ በሁለት በሶስት በአምስት መስመር የምትፈልጊው ነገር ጠቅላላ አድርገሽ በሚገባና ሰው ሳይፈልግ እንዲያዳምጥሽ ጆሮ እንዲሰጥሽ በማድረግ የምታስተላልፈበት መልእክት በመንዙማ ነው። ያው አርት ነው። አርት ከባድ ነገር ነውና አንደኛ ይሄ አርት የምትየው ነገር ሀገራችን ላይ የራሱን የቻለ የዜማና የግጥም ይዘት ቅላጼ ይዞ የመጣ ለሀገራችንም ትልቅ አስተዋጽኦ ያበረከተ ትልቅ መሳሪያ ነው መንዙማ የሚባለው ማለት ነው። ይሄን ትውልድ ተሻግሮ የመጣ ነው። የተጀመረውም እዚያው ነቢዩ ዘመን ነው። ቁርአን ቅድም ስንቀራ የተሻል መለም የተገነ ቢልቁርአን ፈለይሰ ሚና በቁርአን ያልያዘማ ከኛ አይደለም። ቢላል አዛን ያደርጉ ነበር። የሚያደርጉት አዛን ጥሪ ነው። ወደ መስጊድ ኑ፣ ወደ ሶላት ኑ፣ ሀያ አለ ሀያ አለ ሶላህ ወደ ሶላት ኑ ነው የሚል መልእክት ያለው ነው። ይህንን ራሱ በዜማ ነበር ጥሪ የነበረው እንጂ ዝም ብሎ ድርቅ ያለ ና ስገድ ምናምን አልነበረ እና በዜማ የሚደረግ እንትን ነበር። ድምጻቸው ቢላል ያምር ነበር። ሀበሻ በዚህ አጋጣሚ ኢትዮጵያ ናቸው ቢላል። እኚህ ቢላል ነበሩ በጥሩ ቅላጼና ድምጽ ወደ መስጊድ ሰዎችን ጥሪ ያደርጉ የነበረው ማለት ነው እና ተጽዕኖ ፈጣሪ ነው አለው። ሁለት ዜማ በራሱ እንደ አካባቢና እንደ ሰውየው እንደ ተጨባጩ እንደ ግሩፑ ሊላይ ይችላል። ያ ትውልድ በተለያየ መንገድ የራሱን አባቶቻችን የራሳቸውን በሆነ መልኩ በሚገርም መልኩ አሰናድተው አደራጅተው አዘጋጅተው እዚህ አድርሰዋል። ይሄ አሁንም ትውልድ ከነሱም ከራሱም እንዲያቀላቀለ ሊገባው ይችላል ብሎ የራሱን ኦዲየንስ በሚፈልገው መልኩ ማቅረብ መብቱ ነው። ግን አሁንም እኔ ግን ውስጤን የሚነካውና አሁንም በቃ እኔን የሚቆጣጠረኝ አቅምም አላቸው ብዬ አንደኛ በእውቀት የተደራጁ ናቸው መሻይኾቻችን። በእውቀት የተደራጁ ናቸው። ዲፓርትመንትም አለው። የቋንቋ ዲፓርትመንት አላቸው። የገጠር ላይ የምታያቸው ኢትዮጵያ ውስጥ በሙሉ መሻይኾቻችን በቋንቋ ደረጃ ይማሩታል። በትልቁ ሰው ያለው በትላልቆቹ መሻይኾቹ በተደራጀ መልኩ ይማሩታል። ቋንቋ ናሁ የሚባል ሶርፍ የሚባል በላጋ የሚባል የቋንቋ ይዘት እንደገና ደግሞ ከግጥምና ከዜማ ጋር በተያያዘ አሩድ የሚባል ትልቅ ዲፓርትመንት አለ። አብዛኛው የገጠር መማሪያ ቦታዎች ሀሪማ ይባላሉ። ሁሉም እነዚህ ዲፓርትመንቶች አሏቸው። ቅድም ከጠቀስኩሽ 12 እና ከዛ በላይ ሰው ተምሮ እንዲወጣ ከሚያደርጉት ውስጥ አንዱ ይሄ ነው እና አብዛኛው ሰው ይችላል። በእውቀት የተገነቡ ናቸው። ሁለት ደግሞ ተርቢያ የሚባል አለ። ረሱልና አላህ ጋር በጣም ሰውን ያስተዋውቃሉ። ተማሪዎቻቸውን ስነ ስርዓት ያስተምሯቸው ኤሌክትሪክሱን ማለት ነው። ያ ስላለ ተደማምሮ የሚያስቀምጧቸውና የሚገልጹበት የግጥምና የዜማ መንገድ በጣም የመጠቀ ነው። ምክንያቱም በሁሉም ሙሉ ናቸው እነዛ ወጣቶቻችን የተወሰነ ከእውቀትም ከምንም አንጻር ጠልቆ የመግባት ነገሮችን የመተንተን ነገሮችን የማሳየት እንትን ላይ ይሄ የግጥም ምጥቀት አለ አይደል? ያ ላይ ሊጎለን ይችላል እኛ ወጣቶች። አዎ፣ ምክንያቱም በዚያ እንደነሱ በእውቀት የተደራጀን አይደለም። የምንገልጽበት መንገድ ከባድ ነው። እኔ አሁን ለምሳሌ ሼኽ ዳንኤል አወል የገለጹበት የፍቅር ነብዩን በጣም ከባድ ነው። ፈለኩ ደውራኒ ለአሕባ አስሊ ሸጀረቲ ለመሐባ ማለት ነብዩ የዛሬ 100 ምናምን ዓመት ፈለክ ምናምን ስፔስ ምናምን ይባል እኛ ትናንት ነው የተማርነው አካዴሚካሊ። እነሱ ግን ያውቁት ነበር፣ ተምረው ነበር።
ቀርተውት ነበር በአረበኛ ይሁን እንጂ እና ያን ነብይ ፈለኩ ደውራኒ ለአሂባ እርሶ እኮ ፀሐይ እንደሚሽከረከር ሁሉ እርሶ እኮ የአፍቃሪዎች እርሶ እንደ ፀሐይ ሆነው አፍቃሪዎች ደግሞ በሱ ዙሪያ ነበሩ። አስሊ ሸጀረቲማ የፍቅር መሰረትና መሰረቱ እርሶ ስለሆኑ ብለው የሚገልጹበት መንገድ ገባል። በጣም የሚገርም ነው። ምጥቀቱ ውበቱ በጣም የሚገልጹበት እይታ ከፈለክ ከስፔሱ ከዩኒቨርሱ ጋር አምቶ እዚህ ነቢዩን ያስታውቁሻል። በፍቅር ደረጃ እውቀት ነው፣ ትልቅ ፍልስፍና ነው እና ይህን ፍልስፍና በያዘ መልኩ ወጣቶቻችን ላይገልጹ ይችላሉ። ያ ግን ሙሉ ነው፣ በቃ በእውቀት የተደራጀ ነው። ኢቨን እኔ አሁን አንድ ግጥም ብነግርሽ አንተ ኪታቡል ሙቢን ይሏቸዋል ነው። አንተ ኪታቡል ሙቢን፣ አንተ እኮ ግልጽ ያልክ ኪታብ መጽሐፍ ነህ። ቱትላ በይነል ሙሂቢን፣ በአፍቃሪዎች ሁሌ እኮ ሳትሰለች የምትነበብ ነው። في حزب المقربين معاني كتير تلاقي ደግሞ በጣም ካፍቃሪ በላይ ሌላ የሚቀርባል አይደል? ሰው በርቀት ሊያፈቅር ይችላል። ቀርቦ ደግሞ የሚያፈቅር አብሮ የሚኖር ደግሞ አፍቃሪ ይኖራልና በእነዛ ደግሞ ማን ከከነ ትንታኔ የፍቅር ትንታኔ ያለውና ከነዛ ሁሉ ትንታኔ እኮ የምትነበብ ልዩ ፍጡር ነው ብሎ የሚገልጹበት እኔ አሁን አረበኛው አይወክለውም። አሁን ያልኩሽ ከኔ የተሻሉ አዋቂዎች ቢኖር እንዴት ያስቀምጡት ነበርና የሚገርም የመልእክት የያዘ የሚገርም ገረጻ የያዘ ነው። የሚገርም ነው። በቃ የነዛ ሰዎች ብያምናለሁና ወደ እነዛኛም ወጣቶች ኪታብ ቀርተን ሞር ተደራጅተን በእውቀት ታንጸን እና በዛ ከሄድ የተሻለም እየሰራን እንቀጥላለን ማለት ነውና ግን ያለው ነገር ይሄ በጣም ግልጽ ነው። ሰው ካልተሰጠው አይጽፍም። ሰው ካልተሰጠው አያዜም። የተሰጣቸውን ነገር ለህዝቡ በጥሩ መልኩ በዚህ መልኩ ስለሚያስታውቁ በጣም ደስተኛ ነኝ። ይበርቱ ነው የምለው። የዘመኑ ማለት ነው። እስኪ በዚሁ ጋር በተያያዘ የሴቶችስ በመንዙማ እና በእንደዚህ አይነት በስነ ጥበብ ራሳቸውን የመግለጹ ላይ በእስልምና እንዴት ታየዋለህ? ያው በትውልድ ብታመጣው ያለፉትም ላይ ያሁኑም ላይ እንዴት ነው የሴቶች ተሳትፎ? የሴቶች ተሳትፎ ትልቅ ከባድ ተጽዕኖ የፈጠረ ነው። አሁን ለምሳሌ መንዙማዎችም ላይ መውሊድ ሲደረግ ተክራር የሚባል ነገር አለና ተክራሩን ፈልስፈውና ለወንዶች አስተላልፈው የትኛው መውሊድ ላይ ወንዶች ሲል ተክራር ይዘቱ ምንድነው? የሚደጋገም ነገር ማለት ነውና በግጥም የምትገልጽበት መንገድ ነውና ተደጋግሞ የሚገለጽበት መንገድ ነውና ተክራር ይባላል። ያን የተክራር ይዘት ይዘው የመጡት ሴት ናቸው። አውገረድ ዘምዘም ይባላል፣ እናታችን ዘምዘም ይባላሉና ለምሳሌ ምንድነው ያ ረህመተን ሊልኸልቂ ያ ባበን ቢላ ኸልቂ ያ ረህመተን ሊልኸልቂ ያ ባበን ቢላ ኸልቂ አሁን የሚጠቀመው ያ ረህመተን ሊልኸልቂ ያ ባበን ቢላ ኸልቂ ዜማው በዚህ መልኩ የሚገለጽ ነው። ዜማውንም ጭምር ነው የሰጡት። ያ ረህመተን ሊልኸልቂ ያ ባበን ቢላ ኸልቂ በይኔ የደከ ውልቂ አሳየ ሙፍተሂላ የሚለው የዚህ አይነት ግጥም ይዘት ያለው ተክራር በመባል የሚታወቀው ለማህበረሰቡ ያበረከቱት ሴቶች ናቸው፣ እናቶቻችን ናቸው። ሌላ ደግሞ እሰየው ነብይ የኛ ነብይ የሚሉት ነብይ እና ነብይ እሰየው ነብይ የኔ ነብይ በሚል ግጥም ያለው ይዘት ያለው አልፍ ሶላት ወሰላም አላ ነብይ አልፍ ሶላት ወሰላም አላ ነብይ ምንድን አለ ቀልቤ ዋለና ነብይ ምንድን አለ ቀልቤ ዋለና ነብይ መዲና ላይ አንድ ሰው አለ ነብይ ለኸልቁ ለፍጥሩ ማለት ነው ለኸልቁ ኸይር የቀዳ የሚሉ እነዚህ በአብዛኛው ሴቶች ለማህበረሰቡና ለኡማው ለዚህ ህዝብ ያበረከቱት መንዙማ ነው። እነዚህ ማለት ነው ትልቅ እጅ አላቸው ሴቶች በሙስሊሙ ታሪክ ማለት ነው። በመንዙማው ይዘት ለሌላው እንደዚህ ትልቅ ተሳትፎ አላቸው። እስኪ ዛሬ ኢድ ከመሆኑም አንፃር አንድ የኢድ መንዙማ ብትልልንና ብትጋብዘን መርሐባ ይቻላል። ያው ነቢ ዘይኒ በጣም የተለመደ ነቢ ዘይኒ ነው። የኛ ሀገር መሻይኾች የኛ ሀገር ዓሊሞች ማለት ነው ራሱ አረበኛ ላይ የፈጠራ ሰዎችም ናቸውና አረበኛ የራሱ የሆነ ፊደል ገ ጨ ምናምን የሚባሉ ፊደል የሉትም። የአማርኛና በአረበኛ እነዚህ የአማርኛ ቋንቋ ፊደሎች ስለሆኑ የሚጽፉት ደግሞ አማርኛውን በአረበኛ አጀሚና አረብይ የሚባል አጻጻፍ አላቸው። አጀሚ ማለት ቋንቋ አማርኛ ሆኖ ጽሁፉ ግን አረበኛ ነው። አሁን የምናየው ማለት ነው።
ይህን ጽሁፍ ሲጽፉ በአረበኛ ፊደላት ላይ ቅድም ያልኩሽ ፊደላት የሉም። ስለዚህ እነዚህ ፊደላት እንዲነበብ አረበኛ ፊደላቶች ላይ ጭማሪ ፈጠራ እንትን ብለዋል ማለት ነው። 4 ነጥቦች የሌሉ 3 ነጥብ ላይ ካፍ የሚባል ፊደላት እሱ ላይ ለምሳሌ 3 ነጥብ በማድረግ ገ የሚል እንትን ሸ ላይ እንደ ጨ አይነት 4 ፊደል ማለት ሸ አሁን 3 ፊደል ነበረው 1 ነጥብ ጨምሮ ጨ አይነት ነገር አረበኛ ላይ ስለለ በዚህ አይነት ፈጠራ አማርኛውን በአረበኛ ጽፈው አማርኛ መጻፍና ማንበብ ስለማይችሉ ማለት ነው ጽፈውና አዘጋጅተው ማህበረሰቡ ስለ ማንነቱ ስለ ጥሩ ግንኙነቱ ስለ መጥፎ ግንኙነቱ ደግሞ ነቅሶ እንዲያወጣ በማድረግ ጥሩ ግንኙነቱን ደግሞ እንዲያሳድግ በማድረግ በግጥምና በዚህ አይነት ይዞታ በደም ማህበረሰቡን በመልዙማ አንጸውትና ይዘውት ማህበረሰቡ ጥሩ የፈጣሪ ታዛዥ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምርጥ ተከታይ መሻይኾቹን ታላላቅ ሰዎችን የሚያከብር እርስ በራሱ የሚከባበር ፖሊስና ምናምን የማያስፈልገው ማህበረሰብ ገንብተው ነበር። የሚገርምሽ ፍርድ ቤት የማይጣላ እኔ ባይኔ ይቻለሁ አንዳናና አካባቢው እነዚህ ታላላቅ መሻይኾች ፖሊስና ፍርድ ቤት የሚያስፈልገው ማህበረሰብ ፈብርከው ነበር፣ ሰርተው ነበር፣ አደራጅተው ነበር። በቃ ራሱን ከሌላው ጋር አዛምዶ አዋዶ የሚኖር ማህበረሰብ ከፈጣሪው ጋር ከነብዩ ጋር እርስ በራሱ እንዲሁ በመከባበር የሚኖር ማህበረሰብ ገንብተው ሄደዋል። እና ያን ማድረግ የቻሉት ማህበረሰቡን በዚህ በመልሱማው ነው ሐሳቡን የመልእክቱን የነብዩን ሐሳብ የቁርአን ሐሳብ በአማርኛ አዘጋጅተው እናንተን ብሎት ማለት ነው። አለም ከሱ ውስጥ ነብይ ዘይን የሚባለው እሱ ላይ እንደው ለመጨመር ያክል አሁን ይሄ ነገር ኢትዮጵያ ውስጥ ብቻ የሀገራችን ብቻ ይመስለኛል። የሀገር ቋንቋ የሆኑትን አይ ቲንክ በአማርኛም በኦሮሞኛም በጉራጌኛም አሉ እንደዚህ በትግረኛም አሉ ሁሉም ጽሁፉን ያው አረበኛ ስለሆነ የተማሩት እሱ በመማር እና እነዚህ ማህበራዊ ጉዳዮች ላይ ምናምን መንዙማ በጣም ብዙ ስራ ሰርተዋል። በጣም ያን ስራ በዚህ መልኩ ነው ያዘጋጀው። በትግረኛም በሁሉም ቅላጼዎች ያሉትና ፊደላትን ራሳቸው ፈልስፈውና አረበኛው ላይ ጭማሪ ቃላት ሰው እንዲረዳው በማድረግ አጽፈው አዘጋጅተዋል ማለት ነው። ከዚያ ውስጥ አንዱ ታላቁ የዳናው ዓሊም ሼክ ሚስባህ የሚባሉት ናቸው። ሼክ ሚስባህ ነብይ ዘይን በሚባል የሚታወቀውና ሁሉም አብዛኛው የሚያዘሙና በጣም ደስ የሚል ልብ የሚነካ መልሱማ ነው። እሱን ነብይ ዘይን اللهم صل على محمد نبي زيني يا قرة العين استنا نساسا ومنا قواف يطبعن مشرا يطبعن شريف قلباتنا نسا مدد اللي قرف والوزوزو انجن من درف يعني وجوداج قيتاو نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين استنا نساسا وعيننا كلين نضبران وانتم يا من انجلل يردوان ميزيا من انكلل شوكم قام بقاشاي وكال بجلي يا مودد زماتي تغوازالو بعيني نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين قلبين بسلله ما دو تشاكر وانجلم يلنجي ينكراكر نفسي أن هواني تو يسكر يشوكون هلتا وسو يسكر الدرس لنجي يا جد الحسين نبي زيني يا قرة العين ውዱ ናፋቆቹን ያንገበገበው ለሱ ነው ቀልባችን የሚገገበው ጀማሉ ወደ አዲስ ያበበው ሐድራውን ዛታችን መቼ ጠገበው ሄዘ መድኃኒቴ ማረፊያ ነው ላይኔ ነብይ ዘይኔ ያ ቁረተል ዐይኒ اللهم صل على محمد نبي زيني يا قرة العين يا الله فنقوس يا الله في تودد أريت يقنيال عند محمد وداج ميرادا وسيقو بالحدي قلبت على جمال وهدي نبي أبا فاطمة قيتي ما كنني نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين حاضرة حمية بيتتا كانوا مع القدلة تمام العوطة ودسوا على المرة ومن يانتاتا صدون نهداد بندناتا طيف لما دنا يكبز على عيني نبي زيني يا قرة العين
ጥንፉፉ ሙስጠፋ ሙሐመድ አራጋው አለ ነቢ ማነው ሽብርም ያራጋው ተወደድኩኝ ብሎ ሌት ቀን ያልዘነጋው የጥሜቱን ሌሊቱ ላዳር ያነጋው ሁሌው ጦሩን ስሎ ፈቷል ወደ እኔ ነቢ ዘይኔ የቁረተ ላይኒ ዓቂቅ ላይ ሲደርሱ የሚታየው ቁባው የሸሪዓው ቀንዲ እንዴት አለ አምባው ሸውቁ ዞር ወር ሲል ወደንም የባባው የጀማሉን ጡት ማንጋን ሁሌ ልጥባው ወንዝም አደለ ተው ዝም በለኝ ደህኔ ነቢ ዘይኔ ቁረተል አይኒ ስንቄና በጃጀሁ መዲና ልሄድ ጦይፉን ቆየኝ ያልኩት አብሮ ለመሄድ ጉዳይ ያለኝና እዛ ገዛል ዘንድ አሚናት ልጅ አንዱ የነ ጅብሪል ጓዲ ሁሌው ትዝ ሲለኝ አልተኛም በጎኔ ነቢ ዘይኔ ቁረተል አይኒ የሚገርም ምጥቀት ያለው ግጥም ነው። የሚገርም መልእክት ያለው ነቢ እና በጣም የሚገርም ነው እና ይሄን ይመስላል የኛ መሻይኾች እንትን የሚሉት ማለት ነው የሚገጥሙት። መሐመድ እንግዲህ በጣም እናመሰግናለን። አላህ ይስጥልን ግብዣችንን ተቀብለህ ስለመጣህ ኢድን ከኛ ጋር ለማክበር እና የበዓላችንንም ጨዋታውን እንደዚህ ድምቀት ስለሰጠኸው እናመሰግናለን። ኢድ ሙባረክ በድጋሚ ማለት ፈልጋለሁ። እሺ መሐመድ ካሊድ እንግዲህ ጥሪያችንን አክብረህ ስለመጣህ በጣም እናመሰግናለን። ፕሮግራማችንን ከመዝጋታችን በፊት ግን በቁርአን በዜማ ብለህ ፕሮግራሙን ማጠናቀቂያ ብትልልን። ምን አለ መሰለሽ ሁሌ ፕሮግራሞች በሀገራችን መሻይኾችና ዓሊሞች በሌሎቹም ሀገር ሁሌ አንድ ፕሮግራም እስላሚክ ፕሮግራም ከተዘጋጀ በኋላ ሲከፈት በቁርአን ይከፈታል። ሲዘጉ ተንቢህ በመባል ሶላት አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶላት በማውረድ ነው የሚዘጋውና ይሄ ተንቢህ በመባል ይታወቃል። የመዝጊያ የትኛውም ፕሮግራም እስላሚክ ፕሮግራም የመዝጊያ ኪታብ ነው እና ከሱ ትንሽ እና ሰለዋት ምስጋና እሱ ማለት ነው እና እሱ ልበልልሽና ከዛ እንዘጋዋለን ፕሮግራማችንን ማለት ነው። እሺ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد أول من يطلع على عجائب ملكوته على اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد أول من تكفو الرسل والأنبياء اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد أول من يطوء مراكب المكانة العليا اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد أول من يعطى نفوذ الفعل والقول اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد أول من يحضر محاضر الفخر والطول اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد أول من يدعى باسمه الكريم في جنات النعيم اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد الذي جعل الله سورة حروف اسمه رحمة ظاهرة في الدنيا والآخرة اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي لا يبقى على سورته في الآخرة من الأنام إلا أهل دار السلام اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد
صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم وشرفه وكرم ومجده وعظم وعلى آله وصحبه وسلم اللهم صل وسلم على سيدنا اللهم صل وسلم على شفيعنا اللهم صل وسلم على نبينا محمد صلى الله عليه وسلم ይኸው መዝጊያ ብዙ ጊዜ ፕሮግራሞች በዚህ ነው የሚዘጉትና መሻይኾቻችንም ይሄን ነው ሁሌ የሚጠቀሙት። እንግዲህ ይመስላል በአጠቃላይ ስለጋበዛችሁኝ በጣም አመሰግናለሁ። እናመሰግናለን አክብረ ጥሪያችንን ስለመጣ። እስኪ መጨረሻ ላይ የበዓል መልእክት ወይም ማስተላለፍ የምትፈልገው ነገር ካለ? ማስተላለፈው መልእክት መልዙማ የሚባለው ላይ ያው ፕሮግራም ስለሰራን ይሄ መልዙማ በሰፊው ብዙ ታላላቅ ዓሊሞችና መሻይኾች ሰንደውና አዘጋጅተው ያስቀመጡትና በእጃቸው ጽፈው ያዘጋጁታል። ወደ ማተሚያ ቤት ብዙ አልሄደም እና አብዛኛው ማህበረሰብ ላይ አልደረሰም እና ለአገርም ለማህበረሰብም አጠቃላይ ላለው ለላይፍ ሲስተም የሚጠቅሙ ብዙ ነገሮች የያዘው ኪታቦች ናቸውና ለሀገር ይጠቅማሉ እና መንግስትም ይሁን ሌላውም ይመለከተኛል የሚል አካል ማንኛውም ወደ ማተሚያ ቤት ወስዶ አሳትሞ ማህበረሰቡ የሚጠቀምበትን መንገድ ቢፈጠር ጥሩ ነው ብዬ አምናለሁ። አመሰግናለሁ። እንግዲህ ከመሐመድ ጋር የነበረን የመንዙማ ላይ የነበረን ቆይታ ይሄድ ይመስላል። እንደተዝናናችሁ ተስፋ አደርጋለሁ። በያላችሁበት በድጋሚ ኢድ ሙባረክ። በዓሉን ሞቅ ደመቅ አርጋችሁ እያከበራችሁ እንደሆነ ተስፋ እናደርጋለን። እንግዲህ ቆይታችን ይቀጥላል። ተመልሰን እንመጣለን። ለመላው የእስልምና እምነት ተከታዮች ለኢድ አል አድሃ በዓል በሰላም አደረሳችሁ።